በአባትሽ ፊትም ዝቅ ብዬ ያለው ፕሮግራም በአባትሽ ፊት ነው። በደንብ እየሰማሽ ነው። አመልክቱ ፊት በማስለመንኳት ቃንም ማለት ካልተለያየን አለች። እሺ እያልሽ ነበር። መርቀሽኝ ተድረኸኝ ምናምን መውጣት ፈልጋለሁ። እዚህ ጨዋታ ማሉ እኮ አባትን እኮ ያስገባው አንተ እኮ ነህ አይደል እንዴ? ምን ረሳ እንዴ? ድራማ ይሁን ምን ይሁን አላቅም። ማለት አባት ለማስታረቅ ነው የምጠራው። እኔ ማቆ የሆነ ነገር ሲፈጠር ነው አንተ አረግ ማለት ልጅቷ አስረግዥ ያለው ብለ አባቷን ለአባት ማናገር ከራሱ ለአባት እንኳን ክብር እንደሌለ ነው የሚያሳየው። አይገርምህም? ለሄምዬ አባት ክብር እንደሌለ ነው የሚያሳየው። በጣም ገባ አይደለ? እዚህ ጨዋታ ማል ውስጥ ላይ ያስከበው እኮ አንተ እኮ ነጋሽን አይደል እንዴ? ምን ነው አባትሽ ፊት እንደዛ አልክ ብለ አስር የምትናገረው? ምን ነው ስትናገር የነበርከው ቃላት ሁሉ ረሳ እንዴ? ስታደርግና ስትመናጨቃት ውጪ ከህይወት ስትል የነበርከው ሰው ረሳ እንደ ያን ነገር ሁሉ? ምን ነው ሄሚ ላይ ዛሬ ሁሉም ነገር ሄሚ ላይ አክት ብታደርገው አልገባኝም። በጣም ተወጣጠርክ ብሩክ። እግዚአብሔርን በፈጣሪ ስም በዚህ ልክ ኧረ ይደብራል። ወፍ ይደብራል በጣም ማለት ነው። ገባ አይደለ? ምን ነው አባትሽ ፊት ማለት አላበዛም እንዴ? አረ በጣም ባዛ እንዴ። ማሪን ካንሲ በዛ ይመራሉ እኮ አይገርምህም? አንድ ነገር ልንገርህ ውዶች፣ እግዚአብሔርን አንድን ሰው ካልፈለገን በግልጽ መናገር መፍታችን ነው። በግልጽ በቃ እኔ አልፈልግሽም፣ በቃ እስካሁን የነበረው ለዚህ ነበር፣ ግን ከዚህ በኋላ ይበቃል እኔና ያንቺ ነገር ብለ በግልጽ የተናገር። ገባ? ዙሪያ ጥምጥም እየሄድክ ማለት ነገሮችን እንትን ውዝግብግብ ለማድረግ አትሞክር። ገባ? ኦዲየንሶች ዘንድ ከማሳደብ ሰው እንዳይሰድብ ብለ ያልገዛህ ቤት ቀድሜ ለሄሚ ቤት ይሄ ያንቺ ቤት ነው ብለ አሳያት። ያላለቃ ቤት ይገርማል በጣም። ደግሞ ሁለተኛ ቀን ደግሞ ለእናቴ ቤት ነው አልከ። ለእናት እንኳን ሰራህላት፣ እንኳን ደስ ብሎኛል። ለእናት ይገባታል ማለት ተቸግራ እንደዛ ሆና ነው ያሳደጋችሁ ብላል አይደለ? ያ ሁሉም እናቶች እንዴ ነው ባይዘው ሶ እንኳን አደረክላት። ግን ማለት ነው እዚች ጋር አክት እያረክ ያለው አክቶች ምንም አያምርብህም። ምንም ማለት ነው ያው ሰው ዘንድ ላይ ያይ ሰው እንዳይጠላኝ ብለ እንደዛ እያረክ። እኔ እኮ ገብቶኝ ነበር ድሮ ባለፈው ሰሞን ይቅርታ እንደዚህ ሆኜ የሚለው ሰው ከዛ በኋላ ጥፋተኛ ለማድረግ ነው ብያለሁ። ግን ያልኩት ነገር ሆነዋል ማለት ነው። በጣም ነው የሚገርመው። እኔ እንጃ ሰው ልጅ እንዴት እንደማስብ ግራ ገብቶኛል። እግዚአብሔርን ጥፋቱን ሁሉ ወደ ሄሚ ያዞሮ ድራማም ይሁን ምን ይሁን አይመለከተኝም። የምር ነው። አሁን እዚህ ማል ላይ ሄሚ ጥፋተኛ መሆኑ ለምንድን ነው አልገባኝም። ማለት እሷስ ይሄ ስራ ይሁን ለምንድን ነው የምትሰራው አልገባኝም። በጣም አይከብድም? ሰላም ውድና የተከበራችሁ ውድ የሜላት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ባላችሁበት ቦታ ሰላማችሁ ይብዛ። ነጋ ሁሉ ሰላም ነው ውዶች፣ መጥቼላችኋለሁ። ትናንትና ማታ ቪዲዮ አልሰራውም እንዳያችሁት። ያው ሰርች ያለው ግን 5 ደቂቃ ብቻ ነው የሰራሁት። እኔ ቪዲዮ አልተመቸኝም እና ያው እነሱ ሰዓትም አርፍዶ እየመጣ ስለሆነ ያን ሰዓት ደግሞ እኔ ስራ ላይ ምናምን ሆናለሁ እንዳያችሁት። ያው አረብ ሀገር ላይ አሁን ልጆች ትምህርት ቤት ምናምን ይሄዳል አይደለ? ለዚህ እኔ እንጃ ብዙ ነገር ማዘጋጀት ስላለብኝ እንደዛ ይሁን አልተመቸኝም ነበር። ዛሬ ውዶች እኔ ልሰራ የመጣሁትን ደግሞ ይሄንን ድምጽ ያመጣሁትን ደግሞ ገርሞኝ ነው። ገባችሁ? እንደምናየው ሄሚ አሁን ይሄ ድራማ መጀመሪያው እሱ አይደለችም። ድራማ ይሁን እውነት ይሁን አናቅም። እርጉዝም ትሁን አትሆንም አናቅም። ገባችሁ አይደለ? እቺን ልጅ የመጣችው በብሩክ ምክንያት ነው። በብሩክ በኩል ነው። ብሩክ አስረግዞኛል ብላ ነው የመጣችው። እሱ እንዲያስረገዛ አሁን ያ ነገር ሁሉ ረስቶ ሄሚን ጥፋተኛ ሄሚ ነች ማለት ብዙ ነገር እንዳረገች አድርጎ አክት እያረገ ያለው ማለት ነው። ሄሚ ላይ የሆነ ማይሆን ሙድ ለመራመድ ማይሆን ሙድ የሆነ እንጃ ራስ እሷን ዝቅ እያረገ ያለው ማለት ነው። እሷ ጥፋተኛ እንደሆነች ነው እያሳየ ያለው እዚች ማለት አሁን ያየው ልክ ላይ እንደዛ ነው። ገባችሁ? ይሄንን ድራማ ሄሚ እንደጀመረች አድርጎ ገባችሁ አይደለ? ይሄ በቃ ይሄ ነገር የመጣው በሄሚ በኩል እንደሆነ ነው እያሳየ ያለው ማለት ነው። ይገርማል በጣም። በዚህ ልክ ላይ ሄሚ ላይ የኔ ማይሆን ሙድ ማይሆን ነገር ባታደርግ ደስ ይላል። ገባ? በዚያው ግዴታክ አይደለም ካላ ፈቀርካት ካለ ጎደታክ መተው ግዴታክ ነው እንጂ በዚህ ልክ ላይ ማይሆን ነገር ለማውራት እንጂ ትላንትና ከካሜራማን ጋር እየተቀሳቀ ምንድነው ባለው
እየቀቀስኩ ነው የሚባለው ፊት እያያችሁ አንተም የሱ ፊት እያየ እየሳቃችሁ ነበር። ሄሚ ምን ስትል ቀልበት ልታረገኝ ነው እንዴ ስትል ማለት ነው። በጣም ይገርማል። 2 አመት ዋጋ የከፈለች 2 አመት የተሰደበች 2 አመት የተረገጠች ሴት ዛሬ አንተ በትንሽ እንደዛ ዝቅ አድርጌ ማየት ራሱ በጣም ይከብዳል። ሄሚን ጥቅመኛ ና ብላል። ውሸቱን ትላንት ወደ አይደለ ጥቅመኛ አንተ እንዲሆን ነው ያሳየው። አሁን እዚች ላይ በጣም ጥቅመኛ እንዲሆንክ ማሳየው አንተ ነህ። ገባ አይደለ? ምንም ጥቅመኛ አይደለችም። ገባ? እንደ ሌላ ሴቶችማ ቢሆን ስንት ነገር ያስፈልጋታል። እሷ እንደዚህ አይደለችም። እኔ እዚች ጋር ደግሞ ውዶች የማናገር የሚፈልጉና አንድ ነገር አለ። እሱ እዚች ጋር እያሳያለው የኔ ጀግና ቀብራራ በቃ እኔ ከኔ ውጪ ሰው እንደ የለም ነው እያለ ያለው። እኔ ያየሁት ልክ ነው መናገር የሚፈልገው። ገባችሁ? በቃ እኔ እንጂ ታውቃላችሁ 2 ቀን 3 ቀን ያጠፋው ጥፋት ግን ከዚህም በላይ ነው። ገባችሁ? ቺት አድርጎባታል። ሄዶ የድሮ ፍቅረኛ ጋር ተኝቷል አይደለ? አስረግዟታል። እውነቱን ውሸቱን ባናቅም እሺ እንሶ ሄሚን እኔ ይቅርታ ጠይቄያታለሁ ብለዋል። አባትሽ ፊት ላይ እኔ እሱ ልብ ውስጥ ላይ ተቀመጣለ ለሜተኛ ቃል ነው። አባትሽ ፊት ላይ አልፈልግም ዳረኝ ብለሻል ነው ምለው። ይገርማል። በዚሁ ማለት ነው አንተ ብታፈቅራት ብትወዳትና ኖሮ ያው ያ ነገር አይሆንም አይፈጠርም ነበር። ገባ? እሷ ቀን ሰታ ነው እኒ ላይ ያለችው 3 ቀን ሰታ ነበር። 3 ቀን ሙሉ አልጠበቅም። እንደ ዛሬ ማታ ነገረ ማለት እንደ ትላንትና ማታ እኒ ላይ ብላ ነገራች። ከዛ 2ኛ ቀን ሄደ ለአባቱ። ያው አባት የሰጣ አደራ አልነበረም ያ ከዚህ በፊት አይደለ? ያ አደራ ነው እያልክ ነበር። አደራ ነው ያስረከብከው እንጂ ድሮም አታፈቅራትም አትወዳትም። ይሄ ፋክት እኮ ነው። ያው ሁሉም ማንም እንጃ ሁሉም ሰው የሚመሰክር ነገር ነው። ገባ? ድሮም አታፈቅራትም አትወዳትም። እኔ እያየሁት ማለት የተረዳሁት ልክ ላይ በዚህ ልክ እና ትላንትና ምንድነው በጣም ልብ የሚሰብር ቃላቶችን ስትጠቀም ነበር። በዚህ ልክ ላይ ሴት ልጅን ዝቅ ባታደር ጥሩ ነው። እናትክን የምታከብር ከሆነ ለእናትክ ክብር ካለ እናትክ ያከበርካት ልክ ላይም አንድ ሴት ልጅን ማክበር አለብህ። ገባ አይደለ? ሴት ሆና ነው እናትክም ዛሬ እናት የሆነችው። ገባ? ነገ ሄሚም እናት እንደምትሆን አስቦ። ገባ? ሴት ልጅ ካከበርክ ሄሚም ሴት ነች። እንደ ወንድ ነው እንደሚታያት አልገባኝም። ምን ነው በጣም ማሽካበትክ እንደ ካንተ እኮ እንለ ያለችው እኮ በመኪናቱ እኮ ነው አይደል እንደ ምን ነው በጣም ማይሆን ነገር አድርገ ድሮ ፍቅረኛ ጋር ቺት አድርገባት ነው የመጣው። ምን ነው በጣም ረሳይ እንደ ይረሳል እንደ ብራዘራዬ እንደ ተው እንጂ ብዙ ጥፋቶችን እያጠፉ ጥፋቶችን እስቲ ዞር ብለህ እስቲ ቪዲዮችን ለማየት ሞክሮ እንደ ነፃ ሰው ራስክን እንደ ንጹህ ሰውና ጻድቅ ሰው እያረክ አክት እያረክ ነው አሁን ላይ። ገባ? ምንም ጥፋት የለም። አንተ ጥፋት አጠፍተም አታውቅም። ጥፋትም አላጠፋህም። ስለዚህ ለምን ሀል እንደዚህ ሆኛለሁ ተንበረክኬያለሁ ግን ከዚህ በኋላ በቃኝ ነው እያልካለሁ። ትላንት ወዲህ ቤት ነው ብለ የሰጠው ቤት እኛ ጠንቅቀን እናውቃለን። በዚው እናቴን ወይም ቤተሰቦቼን እንዳይሰድቡ ብለ ነው ያልተጨረሰ ቤት ሄደ። ይሄ ቤት ያንቺ ነው ብለ ያሳየው። ይገርማል። በጣም እኛ ለሙድ ለማያዝ አትሞክር። ገባ? ሙድ ለማያዝ አትሞክር። ካንተ በላይ ጠንቅቆ የሚያውቁት ሰዎች ነው አንተ የሚከተልህ። ገባ አይደለ? ካንተ በላይ ማለት ነው። ገባ? ሰው እንኳን ካንተ ጋር አብሮ ባልቶ ጠጥቶ አይደል ስላንተ ማቆ ሊያቅም ይችላል ላያቅም ይችላል። ግን አንተ በንግግር የሚረዱት ገባ? ምን አይነት ቃላቶች እንደተጠቀምክ እያለ ማረዳት የሚችሉ ሰዎች እንዳለ እንዳትረሳው። ገባ? በዚህ ልክ ላይ አንተ ሴት ልጅን ዝቅ ማድረግ በዚህ ልክ ላይ እሷ ላይ ሙድ መያዝ አራይ ከብድም እንደ ብሩ ተው እንጂ ተው እንደ ለአንተ የስኬት ምንጭ እኮ ነች። ምን እሺ እንዳትረሳ እንጂ እናውራ እንደ የስኬት ምንጭ ነች። እየነገርኩ ነው። ገባ አይደለ? በጣም ዛሬ እዚህ ጋር ስለደረስክ ብቻ ሄሜን ልትረሳ አትችልም አይደል? ማለት ከረሳህም ሰው ልጅ ነው ያው አይረሳም አይባልም። ሰው ልጅ መልካም ቦታ እስኪደርስ ድረስ ነው ብዙ ነገር እንትን የሚሆነው የሚባል አባባልም አለ። ገባ? ሄሚ ላይ የምታሳየው ነገሮች ሄሚ ላይ እያደረክ ያለው ነገሮች በጣም የሚያስጠላ ነገር ነው። ገባችሁ? በጣም የሚያስጠላ ነገር እንደሆነ ይወቅ። የሆነ ብልጥ እንዲሆንክ ወይም ወንድነት እንዳይሰማክ የሆነ እንደዚህ ስላረግ ጀግንነት እንዳይሰማክ ብዬ ነው መናገር የሚፈልገው። ደግሞ ሌላው ምንድነው ሄሚ አንድ ነገር ላንቺ መናገር የሚፈልገው ነገር አንቺ በጣም ጀግናና አስተዋይ ጠንካራ እንጃ ባንቺ ምክንያት ብዙ ሰዎች የኮራው ብዙ ሰዎች ከፍ ያለው ብዙ ሰዎች የኔ ስኬታማ እንዲሆን ያረግሽው አንቺ ነሽ። ገባሽ? ዛሬም ያ ሄሚ አለሽ አይደለ? ያ አለሽ
ጀግንነትሽን አሳይ። አንቺ እዚች ጋር የሆነ የማይሆን ነገር የማይሆን ሙድ ለማራመድ አትሞክሪ። በቃ ቀልበት ልታደርግኝ ነው ልታገምኝ ነው አገባሻለሁ ልትለኝ አትበይ ሄሚ ተይ በቃ ተይ። ለምን ትያለሽ? አንቺ እኮ ስንት እንደሚፈልግ ሰው አጣሽ እንዴ? ብዙ ሰው አለ እኮ አንቺን የሚፈልገው ሰው ብዙ እንዴ። ገና ህፃን ልጅ እኮ ነሽ አንቺ ገና ልጅ ነሽ። ምን አይተሻል? ምን ደርሰሻል? ገና ማድረስ ያለብሽ ቦታ ብዙ ቦታ አለ። ገና ደርሰሽ ማሳካት የምትፈልጉ ህልሞች አሉ አይደለም? እየደረሽ ነው አንቺ ዛሬ ተንበርክኪ ቀልበት ልታደርገኝ ነው እንደ ምናምን ብለሽ አንቺ እንደዚህ እሱ እንኳን እንጃ ላንቺ እንኳን ለስሜትሽ ማጠንቀቅ አቅቶታል። ለኔ ንግግር እንኳን ካፉ የሚወጣው ንግግር ጭቃ ነው የሚለው ጭቃ። ክርስቶስ ምስክሬ ማለት ነው በኢየሱስ ስም። ሰው ልጅ እንኳን 2 አመቱን ተውና 1 አመቱን ተውና 1 ወር 2 ወር በጥሩ ሁኔታ ጓደኝነትን ያሳለፈው ሰውን ያከብራል። ገባችሁ? ምንም ነገር ማለት ቢፈጠርም በዚህ ልክ አንተ እሷ ላይ እየተቃቃቀስክ ሙድ መያዝ ራሱ በጣም ይከብዳል። ገባ? በጣም ሄሚ ይኸውልሽ አንድ ነገር ልንገርሽ። እኔ እንደ ሄድ ሜሽን አድርጌው ነው መሰራለሽ። ለሱም ለንቺም ነው ሜሽን ማድረጋችሁ እውነት ነግራችሁ ማለት ነው። አንቺ ጀግና ሴት ነሽ፣ ጠንካራ ነሽ። ገባሽ? ስለዚህ አንዳንዴ እስቲ ራስሽን እዩ። በቃ የምር ነው ማለት ጥፋት የለሽም፣ ጥፋት አላጠፋሽም። አረግዣለሁ ብለሽ የመጣሽው አንቺ አይደለሽም። ሌላ ወንድ ጋር ሄደሽ ቺት ወይ ብሩክ ላይ ማይሆን ነገር ያደረግሽው አንቺ አይደለሽም። ገባሽ? በቃ እኔ እዚች ጋር መለማን ምናምን ይቅርታ ወደ ቦታ እንመለስ። ወደ እንደ ትላንትና ተመለሱ። ግን መለማን የለብሽም ሄሚዬ። ከፈለጋ ካፈቀራሽ ተይመለስ። በቃ ዛሬ ለምንሽው ምናምን እኔ ወደ እኔ በቃ ኖ አታደርጊ፣ እንደዚህ አይነት ነገር አታደርጊ የኔ እናት። ለምን በቃ ለምን ብለሽ አንድ ሰው ዛሬ ለምንሽ ብታስቀሪ ዛሬ ነገም እኮ ይሄዳል ነው የሚለው። ስለዚህ አንድ ሰው ካለከምት ለምኝ ወዶ ፈቅዶ አፍቅሮሽ የሚኖር ከሆነ ይኖር፣ አለበለዚያ ገደል ይግባ። እንዴ ምን ነው? ከብሩክ ውጪ ወንድ የለም እንደ ምድር ላይ? ከብሩክ ውጪ ቡታጀራ ላይ ወንድ የለም? ከብሩክ ውጪ አንቺ የሚፈልግ ሰው የለም እንዴ? ብዙ ትፈለጋለሽ። የምትፈለጊ ጀግና ሴት ነሽ አንቺ። በቃ ማይሆን ነገር አታደርጊ። በወሰንሽው ውሳኔዎች ላይ ተጸጸተሽ ከሆነ ምንም የሚጸጸት ውሳኔ አይደለም የወሰንሽው። ልክ ነበርሽ። እየተናገርሽ ያለሽው ነገር ልክ ነበር። ሄሚ ታይ፣ ሄሚ ወደ ራስሽ ተመላሽ። አሁን ላይ እግዚአብሔርን በቃ ማይሆን ነገር አታደርጊ። እንዴ የምርን እኮ ነው እንዴ። እሱ ለራሱ በቃ ጀግና፣ ለራሱ ተፈላጊ፣ እኔ ብቻ ነኝ ተፈላጊ፣ እኔ ብቻ ነኝ ተወዳጅ ነው እያለ ያለው ለምን? በቃ ታዩ። በቃ ከብሩክ ውጪ ወንድ የለም እንዴ? ልጅ እኮ ነሽ አንቺ፣ ገና ህፃን ልጅ ነሽ። ገና መድረስ ያለብሽ ቦታ ብዙ ነገር አለ እንዴ። እሱ እንኳን የሆነ እሱ ሀሳብ ያለው ሀሳብ ውስጥ ላይ ያለው ማሄድ ነው፣ ሊሄድ ነው ልጁ። በቃ እንዴ አንቺን ማስለቀስ ነው የሱ ስራዋ። እንዴት ተንበርክከሽ ይቅርታ እንድትጠይቂ ጥፋቶችን ሁሉ ኋላ አድርጎ ጥፋተኛ አድርጎሽ ነው እንጂ እሱ ጥፋተኛ አድርጎሻል። ምንም ጥፋት ሳታጠፊ ክብር ይኖር እንዴ ብሩክ። ለኦዲየንስም ክብር ይኖር፣ ለተመልካች እናንተ የሚመለከተው ተመልካች አለ፣ ጥሩ ተመልካች አለ፣ በጣም ጥሩ እንደ ቤተሰብ የሚያዩት እንደ ወንድም እንደ እህት የሚያዩት አንተ ግን በዚህ ልክ ላይ ባደረከው ጥፋት አጠፍተህ እንኳን እንዴት ነው ሄሚን ጥፋተኛ ለማድረግ በዚህ ልክ ላይ ሄሚ ላይ እያደረክ ያለው ነገር ግን ደስ ይላል ብሩክ፣ ደስ ይላል። ግን የምርን እኮ ነው እንደ ሄሚ እኮ ላንተ እኮ ብሩክ የምር እኮ ነው የስኬት ምንጭ እኮ ነች። እዚህ ጋር በመድረስ ምክንያቱ እኮ ሄሚ እኮ ነች። ምን ነው ራሳይ እንዴ ሰው ልጅ እስኪ የሆነ ቦታ ላይ ከነበረበት ቦታ እስኪነሳ ድረስ ያው ይለምናል ምናምን ይጸልያል፣ እግዚአብሔር ይላል፣ በቃ ሰው እንዲያግዝ ይፈልጋል። ግን ከተነሳ በኋላ ይረሳል። ብሩክ ተው፣ የምር ነው። የትም ሄድ ግን የሆነ በደስታ የምትኖር አይመስለኝም። እኔ እውነት ነገር አይገርምህም? በእውነት ሴት ልጅን እንደዛ ያስለቀስ፣ ሴት ልጅን እንደዚህ አድርጌ ቀስሟን እየሰበርክ በንግግር ቀስሚ እንደ ልቤን ሰብረሻል በንግግር። አንተ እንኳን ስንቴ ነው ልቧን የሰበርከው? እንዴት ነው አንድ ቃል እንደ ሴት ልጅ ልብስ ጫፍ ላይ ይዘህ የምትዞረው? ምን ነው እንደ ወንድ እስቲ ንግግርን ችላ ያወራ እንጂ። እኔ ደስ የማይል ነገር ይሄ የሆነ እንዴት እንደ የሆነ ቁሳቁስ የሆነ ነገሮችን ከኋላ አምጥተሽ ነው የምትናገረው። በጣም ነው የምትገርመኝ በኢየሱስ። ለማንኛውም በጣም ነው የምወዳችሁ ውዶቼ። መልካም ቀን ይሁንላችሁ። ቪዲዮን ሼር፣ ላይክ አድርጉ። ሀሳብ አስተያየታችሁ ኮሜንት ስራ አስቀምጡልኝ። በጣም ወዳችኋለሁ። ባይ የምር
ብቻ አላቅም።